ናችሁ እኔ ጋር እግዚአብሔር ይመስገን ሰላም ነው። በእውነቱ ለመጀመሪያ ጊዜ ነው በድምጽ ስመጣና ሼር፣ ሰብስክራይብ፣ ላይክ እንድታደርጉን በትልቅ አክብሮት እጠይቃለሁኝ። እርግጥ ቻናሉ ከተከፈተ ትንሽ ቆየት ብሏል። አለፌ ነው ሼር የማደርግበት እንጂ ከዛ ውጭ ዝም ብሎ ተቀምጦ ነው የኖረው ማለት ነው። ስከፍተው ግን የመጀመሪያ አላማ ይዤበት ነው የከፈትኩት ማለት ነው። ለራሴም ለራሴ ፍላጎት አላለ ለራሴ ብቻ አስቤበት ተዘጋጅቼበት የከፈትኩት አይደለም። ከኔ ፍላጎት በላይ የፈለኩት አላማ አለና ያን አላማ ለማሳካት ደግሞ የእናንተ እርዳታ ያስፈልገኛል። ሌላ እርዳታ ሳይሆን ሼር፣ ሰብስክራይብ፣ ላይክ በማድረግ ነው እናንተ እርዳታ የምፈልገው ማለት ነው። ለአራት አላማ ፈልገዋለሁኝ። አራቱም አላማ የመጀመሪያው ይሄ ቻናል ተሳክቶልኝ ትልቅ ቦታ ደርሶ ባሳካው ብዬ የምናፍቀው የመጀመሪያው ወጣቱ ወይም ህፃናት ወላጅም በአንዳንድ በሶስት ምክንያት ብቻ በየጎዳናው በየሱሱ ባልሆነ ቦታ ገብተው ራሳቸውን አቅጣጫው ጠፍቶባቸው መውጣት እየፈለጉ ግን አቅጣጫው ጠፍቶባቸው እዛው እየዋኙ ለተቀመጡ ወጣቶች ወይም ጎዳና ላይ ወድቀው ላሉ ወጣቶች ሙሉ ጤና ይዘው መስራት እየቻሉ ግን በተለያየ ችግር ታጥረው ተቀምጠው መንገድ ጠፍቶባቸው ተሳስረው ለተቀመጡ ወጣቶች እነሱን ቻናሉ ትልቅ ቦታ ደርሶ በሚያመጣው በሚከፍለው ገንዘብ የነሱን ህይወት አቅጣጫ መንገድ ማሳየት እነሱም ሙሉ ጤና ስላላቸው ካሉበት ችግር ወጥተው ራሳቸውን እንደሆኑ ሰርተው ማደር እንደሚችሉ ክብሪትም ጀመሩ፣ ሊስትሮን ጀመሩ፣ ፌስታልም ጀመሩ ብቻ የስራን መንገድና የህይወትን አቅጣጫ ማሳየት ነው በሚከፍለው ብር ማለት ነው። ሁለተኛው እናት አባቶቻችን ጠዋሪ ቀባሪ ያጡ እናት አባቶች አሉና በየስርቻው ተደብቀው እነዛን እየዳሰሱ እነሱን ከጉልበቴ ጨምሬ በቃ የምችለውን እነሱን መርዳት ነው። የሚያስፈልጋቸውን ነገር ማድረግ ነው ማለት ነው። ሶስተኛው ደግሞ በየሆስፒታሉ ህፃናት እናት አባቶቻችን ወጣቱ ወድቆ ጠያቂ ያጣ ቤተሰብ ማለት ጠያቂ የሌላቸውን አልጋ ቤት ይዘው ሁሌ ሆስፒታል የሚኖሩ ሰው የሚናፍቃቸውን እነዛን አይዟችሁ ማለት ነው። አራተኛው ደግሞ ያው የዩቲዩብ ስደት ለኛ ይብቃ ይላልና የስደትን ህይወት በቃ ማለት እፈልጋለሁኝ። በቃ ማለት የምፈልገው ዩቲዩብ አድጎ ለዚህ ለሶስቱ አላማ ነው በዋነኝነት የምፈልገው። አራተኛው አላማ ያው ካደገ ብዙ ተመልካች ስለሚኖረው ለሀገር ጠቃሚ የሆነ ነገር ሀገርንም የማይጎዳ ማህበረሰብንም የማይጎዳ ስራ ለራሴ ጀምሬ እየሰራሁኝ በዛ ያ ስራ ደግሞ ቻናሉ ብዙ ተመልካች ካለው ህዝብ ጋር ተደራሽነት ስለሚኖረው በዛ ደግሞ እየሰራሁ ራሴን ማስተዳደር ስደትን ማሸነፍ እፈልጋለሁ ማለት ነው። እና በምትችሉት እንድታበረታቱኝ መልካም ሀሳባችሁን እንድትሰጡኝ በትልቅ አክብሮት እጠይቃለሁ ማለት ነው። ጅዳ ያላችሁ ደግሞ እዚህ ቦታ ሄዳችሁ በእውነቱ ራሳችሁን አድሱ፣ መንፈሳችሁን አነቃቁላለሁኝ። በጣም ሰላም ይሰጣን በእውነቱ ሄዳችሁ ለግማሽ ሰዓት ምክንያቱም ጠዋትም አንድ አይነት ማታም አንድ አይነት ስራ ስለምንሰራ የአረብ ጩኸት አለ፣ የስራው ስልቹነት አለ፣ የራሳችን የውስጥ ጩኸት አለ፣ ጭንቀት፣ የስጋ ህይወት ውጣ ውረድ አለ። ሁሉ ሲጨማመርና ሰላማችንን እንነሳለንና በእውነት ለተወሰነ ሰዓት ሰላም የሚሰጥ ጸጥ ያለ ቦታ በጣም የአእምሮን ሰላም የሚመልስ ነውና ሄዳችሁ ራሳችሁን አድሱ ላለሁኝ። እግዚአብሔር ይስጥልኝ። በእውነቱ በምትችሉት እርዳታችሁን እንደምትለግሱኝ ተስፋ አደርጋለሁ። እግዚአብሔር ያክብርልኝ።